ኖርማል ኮምፒውተሮች ይህንን ነው የሚመስሉት፣ ማውስ፣ ኪቦርድ እና ስክሪን። ኳንተም ኮምፒውተር ደግሞ ይህንን ነው የሚመስለው። ከኖርማል ኮምፒውተሮች 100 ትሪሊየን እጥፍ ፍጥነት ስላላቸው ኳንተም ኮምፒውተሮች ነው ዛሬ የምናወራው። ተከታተል። ኖርማሊ የተለመዱ ኮምፒውተሮች ባይትን ነው የሚጠቀሙት። ባይት ማለት አንድ ወይ ዜሮ ማለት ነው እና እነዚህን አንድና ዜሮዎች በማደባለቅ ነው የሚጠቀሙት። ለምሳሌ ኮምፒውተር ላይ ቢን ስጫን ኮምፒውተሩ እንግሊዘኛ አይችልልኝ፣ ወደ አንድና ዜሮ ኮድ ቀይሮ ነው የሚረዳው። ለምሳሌ ቢን ስጫን ስፔሲፊካሊ ወደ እዚህ ኮድ ነው የሚቀይረው፣ ወደ 01000010 ኮድ ነው የሚቀይረው ቢን። ከዛ በዛ ኮድ መሰረት ተረድቶት ነው መልሶ ወደ እንግሊዘኛ ተርጉሞ ስክሪኔ ላይ ቢ የሚጽፍልኝ እንጂ ኮምፒውተሩ ራሱ እንግሊዘኛ አይችልም። በዜሮ እና አንዶች ነው የሚረዳው። ኖርማል ኮምፒውተሮች በባይት ነው የሚጠቀሙት። ባይት ማለት እነዚህ 0 እና 1 መሀል ያለችው አንዷ 0 ወይም አንዷ 1 ማለት ነው ባይት ማለት። ኳንተም ኮምፒውተሮች ግን ኪዩቢት ነው የሚጠቀሙት። ኪዩቢት ማለት አንድም አይደለም ዜሮም አይደለም ሁለቱም ነው። አሁን ለምሳሌ ይህን ሳንቲም እንዲህ አየር ላይ ሳሽከረክረው አየር ላይ እንዲህ እየተሽከረከረ እያለ ሰውም አይደለም አንበሳም አይደለም ሁለቱም ነው። ኪዩቢትም ልክ እንደዚህ አንድም አይደለም ዜሮም አይደለም ሁለቱም ነው። እና ይሄ የኪዩቢት የተለየ ባህሪ ኳንተም ኮምፒውተሮችን ከኖርማል ኮምፒውተሮች የተሻለ መረጃን እንዲይዙና ፕሮሰስ እንዲያደርጉ ያስችላቸው። ኖርማል ኮምፒውተሮች ለአንድ ችግር አንዴ ነው መፍትሄ የሚሞክሩት። አንድን መፍትሄ አንዴ ነው የሚሞክሩለት። በተራ በተራ ነው መፍትሄ የሚሞክሩት ለአንድ ችግር። ኳንተም ኮምፒውተሮች ግን ለአንድ ችግር 1 ሚሊዮን መፍትሄዎችን በአንድ ጊዜ ነው የሚሞክሩበት። ለምሳሌ የስልካችንን ፓስወርድ ረስተ ነው አንዱን የሚመስሉንን ፓስወርዶች በተራ በተራ ነው የምንሞክረው። በተራ በተራ የሚመስለንን ፓስወርድ እንሞክራለን። ይሄ ኖርማል ኮምፒውተር አሰራር። ኳንተም ኮምፒውተሮች ግን ሁሉንም የሚመስለንን ፓስወርዶች በአንዴ ነው የሚሞክሩት። ስልኩ ላይ ያን ፓስወርድ እነዛን ሁሉ ፓስወርዶች በአንዴ ነው የሚሞክሩት። በአንዴ ከፍቶታል ማለት ነው። እድሜ ለኪዩቢት ማለት ነው። ይሄ የኳንተም ፊዚክስ ህጎች ስለሆኑ በአንዴ ለመረዳት እንዳትጨነቁ። ኳንተም ፊዚክስ በኮመን ሴንስ አይሰራም። የአሁን ጊዜ ባንኮች ኦንላይን ፓስወርድ ሴኩሪቲያቸው በውስብስብ ሂሳብ ቀመሮች የተቆለፈ ነው እና ኖርማል ኮምፒውተሮች እነዚህን ቀመር መፍታት በጣም ይከብዳቸዋል። ኳንተም ኮምፒውተሮች ግን በቀላሉ ነው የሚፈቷቸው እና አሁን ሳይንቲስቶች ኳንተም ኮምፒውተሮች ራሱ የማይፈቷቸውን ውስብስብ የሂሳብ ቀመር ኢንክሪፕሽኖች እየሰሩ ይገኛሉ። እና ኪዩቢቶች ደግሞ በጣም ሴንሲቲቭ ናቸው። ትንሽ መንገጫገጭ ወይም ሙቀት እንዳለ ሲስተሙን ነው የሚያበላሸው። ለዚህም ሲባል አንድ መኪና የሚያክል ኔጌቲቭ 270 ዲግሪ ሴልሺየስ ቅዝቃዜ ላይ ነው ኪዩቢቶች በትክክል የሚሰሩት። በአሁኑ ሰዓት በጣም ብዙ ድርጅቶች አይቢኤም፣ ማይክሮሶፍት፣ ጎግል፣ አማዞን ሁሉም ቀድሞ ኳንተም ኮምፒውተር ለመስራት እየተፎካከሩ ነው። የክፍለ ዘመኑ አንደኛው ውድድር በመባልም ይታወቃል። ምክንያቱም ኳንተም ኮምፒውተርን የሰራ የመጀመሪያው ተቋም ወይም ግለሰብ ሁሉንም ኢንዱስትሪ፣ ሳይንስ፣ ናሽናል ሴኩሪቲ ሁሉንም ነገር ለዘላለም ነው የሚቀይር። ኳንተም ኮምፒውተር የሰው ልጅ ታሪክ ለዘላለም ይቀይራል ስል ምን ማለት እንደሆነ ላስረዳችሁ። ሁሉንም ነገር እንደምታውቁት ከአተም ነው የተሰራው። ሁሉም ነገር ያ ወንበር፣ ያ እስክሪብቶ፣ እኔ፣ እናንተ፣ ውሃ ሁሉ ነገር ከአተሞች ነው የተሰራው እና ኳንተም ኮምፒውተሮች ደግሞ በኳንተም ወይም በትንሹ ዓለም ህጎች መሰረት ስለሆነ የሚሰሩት የምንፈልገውን ነገር በአተሞች ደረጃ ከውስጡ አንስተው በአተሞችና ሞለኪውሎች ደረጃ ዲዛይን ማድረግ ይችላሉ ማለት ነው። ለምንፈልገው በሽታ አት ዘ ሞለኪውላር ሌቨል አዲስ መድኃኒት በአተሞች ደረጃ ቀምሞ አዲስ መድኃኒት ይሰሩልናል። አተሞችን በትክክል ደርድረው በጣም ጠንካራ ማቴሪያል መስራት ይችላሉ። እኛ አሁን ማኔጅ ማድረግ ያቃቱንን ፋይናንስ፣ የትራፊክ መብራቶች፣ ኢነርጂ ከኛ የተሻለ ምንም ሳይሳሳቱ ማኔጅ ማድረግ ይችላሉ ማለት ነው። ከኛ በላይ የሚያስብ ኤአይ መስራት ይችላሉ። ቅድም እንዳልኳቸው አሪፍ ማቴሪያልን ዲዛይን አድርገው አሁን ካሉን የተሻለ ኤሌክትሪክ የሚያስተላልፉ ነገሮችን መስራት ይችላሉ። ሳይንቲስቶች ሊያገኟቸው ያልቻሏቸውን አዳዲስ ግኝቶች ማግኘት ይችላሉ። ከዚህ በፊት አስቧቸው ራሱ የማያውቋቸውን መንገድ በማየት አዳዲስ ግኝት ማግኘት ይችላሉ። ያው እስካሁን እንደተናገርኩት የሃርድዌር ስልጣኔ ጥግ ኳንተም ኮምፒውተር ነው። ያው እንደምታውቁት ደግሞ የሶፍትዌር ስልጣኔ ጥግ ኤአይ ነው። እነዚህን ሁለት ቴክኖሎጂዎች ብናደባልቃቸውስ ማለቴ ሃርድዌሩ ኳንተም ኮምፒውተር፣ ሶፍትዌሩ ደግሞ ኤአይ የሆነ ማሽን ብንሰራስ በጣም የሚያስፈራና የሚገርም ፊውቸር ነው የሚጠብቃል። እናንተ በግላችሁ ኳንተም ኮምፒውተር ቢኖራችሁ ምን ታደርጋላችሁ? ይህን ቪዲዮ ስታዩስ ምን ተሰማችሁ? ሀሳብ፣ አስተያየት፣ ጥያቄያችሁን ኮሜንት ላይ ጻፉልኝ። ዋና ቻናሌን ለመቀላቀል ባዮ ላይ ያለውን ብቸኛ ሊንክ ተጫኑ። ፒስ አውት።